ጆን ክሬመር ወይንም ጂግሶ የካንሰር በሽተኛ በመሆኑ የህይወትን አጭርነትና ውድነት በደንብ ይረዳል። እሱ የሚመርጣቸው ሰዎች ህይወታቸውን ያለ አግባብ የሚያባክኑ ሰዎችን ነው። በእሱ እምነት እነዚህ ሰዎች ከባድ ስቃይ አይተው በሞትና በህይወት መካከል ሲንገላቱ የመኖር ፍላጎታቸው ይመለሳል። ጨዋታውን አሸንፈው ከተረፉ በኋላ ህይወታቸውን አክብረው እንደሚኖሩ ያምናል። ነገር ግን ከሱ ወጥመድ የሚወጣ የለም። ሁሉም ህይወትን እየናፈቀ ህይወቱን ያጣል። ፊልሙ የሚጀምረው ሙሉ በሙሉ ጨለማ በሆነ ክፍል ውስጥ ነው። አዳም የተባለ ወጣት ፎቶግራፍ አንሺ ውሃ ውስጥ ጠልቆ ይነካል። ውሃ ውስጥ እየተናነቀ ሲወጣ ከግድግዳ ጋር በከባድ የብረት ሰንሰለት እግሩ መታሰሩን ይገነዘባል። የክፍሉ መብራት ሲበራ አዳም ብቻውን እንዳልሆነ ያያል። በክፍሉ ተቃራኒ ጥግ ላይ ዶክተር ላውረንስ የተባለ ሐኪም በተመሳሳይ ሁኔታ ታስሮ ይገኛል። በሁለቱ መካከል የክፍሉ መሃል ላይ ደግሞ አንድ ደም በደም የሆነ አስክሬን ሽጉጥና ቴፕ ሪካርደር ይዞ ወድቋል። ሁለቱም እንዴት እዚህ እንደመጡ ያስታውሱም። ዶክተር ጎርደን እና አዳም ኪሳቸው ውስጥ የድምጽ ካሴት ያገኛሉ። መሃል ላይ ካለው አስክሬን ቴፕ ሪካርደሩን በመውሰድ ካሴቱን ያጫውቱታል። የጂግሶ አስፈሪ ድምጽ እንዲህ ሲል ይሰማል። ሰላም አዳም፣ ሰላም ዶክተር ጎርደን፣ ጨዋታ መጫወት እፈልጋለሁ። የጨዋታው ህግ ግን ቀላል አልነበረም። ህጉም አዳም ከታሰረበት ቦታ ማምለጥ አለበት። ዶክተር ጎርደን ደግሞ ቤተሰቦቹ እንዳይገደሉ እስከ 6 ሰዓት ድረስ አዳምን መግደል አለበት። እናም ለማምለጥ የሚረዱ ፍንጮች በክፍሉ ውስጥ ተደብቀዋል። እግሮቻቸውን የታሰሩበትን ሰንሰለት መቁረጥ አይችሉም። ነገር ግን ጂግሶ 2 የእጅ መጋዞችን ደብቆላቸዋል። ጎርደን መጋዙ ሰንሰለቱን መቁረጥ እንደማይችል ሲረዳ እጅግ ዘግናኝ የሆነውን እውነት ይገነዘባል። መጋዙ የተሰጣቸው ሰንሰለቱን እንዲቆርጡ ሳይሆን የራሳቸውን እግር ቆርጠው እንዲያመልጡ ነበር። ጂግሶ እንደዚህ የሚያደርጋቸው ሰዎች ህይወታቸውን በአግባቡ የማይጠቀሙትን ነው። ለምሳሌ ሱሰኛ፣ ራሳቸውን ለማጥፋት የሞከሩና በህይወታቸው ላይ ያልተገቡ ነገሮችን የሚያደርጉ ሰዎችን ነው። እነዚህ ሰዎች በጂግሶ እሳቤ በህይወት ለመቆየት አሰቃቂ መስዋዕትነት መክፈል ይኖርባቸዋል ብሎ ያስባል። በዚህ ጊዜ ፊልሙ ወደ ኋላ ይመልሰንና የጂግሶን ሌሎች ሰለባዎች ያሳየናል። መርማሪ ዴቪድ እና ሲንግ የጂግሶን ጉዳይ እየመረመሩ ነበር። ጂግሶ የሰዎቹ ቆዳ ላይ የሆነ ቅርጽ ይቆርጣል። ይህም በህይወታቸው ውስጥ የጎደለውን የመኖር ፍላጎት ለማሳየት ነው። ከጂግሶ ጨዋታዎች በህይወት የተረፈችው ብቸኛዋ ሰው አማንዳ ነበረች። አማንዳ የሱሰኛ ነበረች። ጂግሶ ሪቨርስ ቢር ትራፕ በሚባል አሰቃቂ ብረት መንጋጋ ጭንቅላቷ ላይ ያስሮባት ነበር። ይህም መንጋጋ በጊዜ ከተከፈተ መንጋጭሏዋን ይገነጥለዋል። ቁልፉ ያለው ደግሞ አብሯት ካለ ግን በህይወት መንቀሳቀስ ከማይችል ሰው ሆድ ውስጥ ነበር። አማንዳ የራሷን ህይወት ለማትረፍ የሰውየውን ሆድ ቀዳ ቁልፉን ማውጣት ነበረባት። እናም አደረገችው። አማንዳ ስትጠየቅ እሱ ረድቶኛል፣ ለህይወቴ ዋጋ እንድሰጥ አድርጎኛል ትላለች። ይህ የጂግሶ እብደት የተሞላበት ፍልስፍና ነው። ሰዎችን ሞት አፋፍ ላይ በማድረስ በህይወት በመኖራቸው እንዲያመሰግኑ ማድረግ። ወደ መጸዳጃ ቤቱ ስንመለስ ሰዓቱ እያለቀ ነው። አዳም እና ዶክተር ጎርደን መተማመን አቅቷቸዋል። በዚሁ ሰዓት ከክፍሉ ውጪ ሌላ አሰቃቂ ነገር እየተካሄደ ነበር። የዶክተር ጎርደን ሚስት አሊሰን እና ትንሿ ልጃቸው ዳያና ቤታቸው ውስጥ ታግተዋል። ያገታቸው ሰው ዜፕ ሄንድል የሚባል ሲሆን የዶክተር ጎርደን ሆስፒታል ሰራተኛ ነው። ዜፕ በካሜራ የዶክተር ጎርደንንና የአዳምን ስቃይ በቀጥታ ይመለከታል። ዜፕ ራሱ በጂግሶ ትዕዛዝ ስር እንደሆነና ደሙ ውስጥ መርዝ እንደተጨመረበት ዶክተር ጎርደንና ቤተሰቡን ካልገደለ የጸረ መርዝ ወይም አንቲዳዮድ መድኃኒቱን እንደማያገኝና እንደሚሞት እንረዳለን። መርማሪ ታፕ ከስራ የተባበረረው ፖሊስ ማለት ነው የጎርደንን ቤት በድብቅ እየተከታተለ ነበር። በዜፕ እና በአሊሰን መካከል ትግል ሲፈጠር ታፕ ጣልቃ በመግባት አሊሰንና ልጇን ያተርፋል። ዜፕ ግን አምልጦ ዶክተር ጎርደንን ለመግደል ወደ ሚስጥራዊ መጸዳጃ ቤት ያመራል። በመጸዳጃ ቤት ውስጥ ሰዓቱ 12 ሰዓት ደረሰ። ዶክተር ጎርደን የሚስቱና የልጁን የድረሱልኝ ጩኸት በስልክ ተሰምቶት ስለነበር ሙሉ በሙሉ አእምሮውን ስቷል። ጊዜው ስላለቀ ቤተሰቦች ይሞታል ብሎ አምኗል። ምንም አማራጭ ሲያጣ ዶክተር ጎርደን የራሱን ሸሚዝ አውልቆ እግሩን ላይ ያስርና ያንን የተሰጠውን የእጅ መጋዝ አንስቶ የራሱን እግር መቁረጥ ይጀምራል። እግሩን ከቆረጠ በኋላ ከተፈታው ሽጉጥ ጥይት አውጥቶ አዳምን ይመታዋል። ልክ በዚህ ሰዓት ዜፕ ክፍሉ ውስጥ ይገባል። ነገር ግን አዳም አልሞተም ነበር። አዳም ከመሬት ተነስቶ ዜፕን በመጸዳጃ ቤቱ ክዳን ደብድቦ ይገለዋል። ዶክተር ጎርደን በደም መፍሰስ እየተሰቃየ እርዳታ ላመጣልህ ቃል ገባለሁ ብሎ አዳምን ትቶት እየተሳበ ይወጣል። አዳም ብቻውን ቀረ። አዳም ከዜፕ ኪስ ውስጥ ቁልፍ ለማግኘት ሲፈትሽ አንድ ቴፕ ሪከርደር ያገኛል። ዜፕ ራሱ የጨዋታው ሰለባ እንደነበር ያውቃል። ታዲያ እውነተኛው ጂግሶ ማን ነው? በዚህ ቅጽበት ማንም ያላሰበው ማንም ያልገመተው ነገር ይከሰታል።
በክፍሉ መሃል መጀመሪያ ጀምሮ ጭንቅላቱን ተመቶ ሙቷል ተብሎ ወድቆ የነበረው ደም በደም የሆነው አስክሬን ቀስ ብሎ መንቀሳቀስ ይጀምራል። አስክሬኑ እውነተኛው ገዳይ ጂግሶ ጆን ክሬመር ነበር። ጆን ክሬመር የካንሰር ታማሚ ሲሆን የዶክተር ጎርደን ታካሚ ነበር። ጆን ፊቱን ከሸፈነው የላስቲክ ጭንብል ላይ ደሙን ገፈፈ። አዳም በድንጋጤ ይደርቋል። ጂግሶው ተነስቶ ወደ በሩ ይሄድና አዳም ላይ መብራቱን አጥፍቶበት ጨዋታው አልቋል ጌም ኦቨር ይለውና በሩን ዘግቶበት እዚያው እንዲሞት ጥሎት ይሄዳል። የጂግሶው ሁለተኛው ክፍል ላይ ደግሞ ማይክል የተባለ ሰው በአንድ ጨለማ ክፍል ውስጥ አንገቱ ላይና ፊቱ ላይ ዴዝ ማስክ የሚባል አሰቃቂ ብረት ተገጥሞበታል። ከጎኑ አንድ ቴሌቪዥን ይበራል። በስክሪኑ ላይ የጂግሶው አሻንጉሊት ይታያል። ጂግሶው ለማይክል አንድ መልእክት አለው። ማይክል፣ አንተ የፖሊስ ሰላይ ሆነ የሰዎችን ህይወት ስታበላሽ ኖረሃል። አሁን የራስህን ህይወት ለማዳን ምን ያህል ዋጋ ትከፍላለህ? ይህን ብሎ ቲቪ ወዲያው ይጠፋል። የማይክል አንገት ላይ ያለው ዴዝ ማስክ በውስጡ ሹል የሆኑ ሚስማሮች አሉት። በ60 ሰከንድ ውስጥ ካልተከፈተ ተዘግቶ ይገድለዋል። ቁልፉ ያለው ደግሞ ከማይክል ቀኝ አይን ጀርባ ነው። ማይክል ከጎኑ ያለውን ቢላዋ ተጠቅሞ የገዛ አይኑን አውጥቶ ቁልፉን ማግኘት አለበት። ማይክል ቢላዋውን ያነሳል፣ ይሞክራል፣ ግን አይኑን ማውጣት ይከብደዋል። ሰዓቱም ያልቃል፣ ጭንብሉም ይዘጋል። እናም ማይክል ህይወቱ ያልፋል። ከዚህ አሰቃቂ ትዕይንት በኋላ መርማሪ ኤሪክን እናገኛለን። ኤሪክ ከሚስቱ ጋር የተፋታና ከልጁ ዳንኤል ጋር ጥሩ ያልሆነ ግንኙነት ያለው ፖሊስ ነው። አንድ ቀን ጧት ልጁ ጋር ተጣልቶ ልጁ በንዴት ጥሎት ይሄዳል። በዚሁ ሰዓት ኤሪክ ወደ ማይክል የሞት ቦታ ይጠራል። ኤሪክ በቦታው ላይ የጂግሶውን ምልክት ያያል። ከማይክል አስክሬን ጋር የተተወ አንድ ፍንጭ ነበር። ኤሪክ ብልጥ መርማሪ ስለሆነ ፍንጩን ተጠቅሞ የጂግሶውን መደበቂያ ቦታ የብረት ፋብሪካ ያገኛል። የኤሪክ የፖሊስ ቡድን ቦታውን ሰብረው ይገባሉ። በውስጥም ብዙ ወጥመዶች ካለፉ በኋላ ጆን ክሬመርን ወይም ጂግሶውን ያገኙታል። ጆን በካንሰር በሽታ ክፉኛ ታሞ በዊልቸር ላይ ተቀምጧል። ፖሊሶቹ ያዝነህ ብለው ሲያስቡ ጆን ግን ፈገግ ይላል። ችግሩን የፈታህ ይመስላል ኤሪክ፣ ጨዋታው ገና መጀመሩ ነው ይለዋል። ጆን ከጎኑ ያሉትን የኮምፒውተር ስክሪኖች ያበራል። ኤሪክ ስክሪኑን ሲያይ ይደነግጣል። ልጁ ዳንኤል ከሌሎች 7 ሰዎች ጋር በአንድ እንግዳ ቤት ውስጥ ታስሮ ይታያል። ኤሪክ ልጁን ለማዳን ጆንን ይመቷል፣ ያንቋል። ነገር ግን ጆን ልጅህን በህይወት ማግኘት ከፈለክ አንድ ህግ ብቻ ነው ያለ፣ እዚህ እኔ ጋር ተቀምጠህ አውራኝ፣ ትዕግስት ይኑርህ ይለዋል። ወደ ቤቱ ስንመለስ 8 ሰዎች በአንድ ትልቅ ቤት ውስጥ እናገኛለን። ከእነሱ መካከል አንዷ አማንዳ ከመጀመሪያው የጂግሶ ወጥመድ የተረፈች ብቸኛ ሰው ትገኛለች። ሌሎቹ ደግሞ ዜቪየር፣ አዲሰን፣ ጆናስ፣ ላውራ፣ ኦቢ እና ጋዝ ናቸው። አማንዳ የጂግሶ ተጠቂ ስለነበረች ፍንጭ ትፈልጋለች። እናም አንድ ቴፕ ሪከርደር ታገኛለች። ቴፕ ሪከርደሩን ስትከፍተው እንዲህ ይላል፣ ወደ ቤቱ መርዛማ ጋዝ እየገባ ነው። በ2 ሰዓት ውስጥ መከላከያውን ወይም አንቲዶት ካላገኛችሁ ሁሉም ሰው ደሙ እየፈሰሰ ይሞታል የሚል ነበር ትዕዛዙ። መከላከያዎቹ በቤቱ ውስጥ ተደብቋል ይላቸዋል። አብሯቸው የታሰረው ጋስ የተባለው ሰው የቤቱን በር በጉልበት ለመክፈት ይሞክራል። በበሩ ቀዳዳ ቁልፍ መግቢያ በኩል ወደ ውጭ ሲመለከት ከበሩ ጀርባ የተጠመደ ሽጉጥ ይተኮስና አይኑን መጥቶ ይገድለዋል። ይህ ለሌሎቹ ትልቅ ማስጠንቀቂያ ይሆናል። ሕጉን ካልተከተሉ ይገደላሉ። በመቀጠል ሁለተኛውን መከላከያ አንቲዶት ለማግኘት ሲፈልጉ አንድ ትልቅ ማሞቂያ ምድጃ ያገኛሉ። ወጥመዱ የተዘጋጀው ኦቢ ለተባለው ሰው ነበር። ኦቢ መከላከያውን ለማምጣት ወደ ምድጃው ውስጥ ይገባል። ነገር ግን መከላከያውን ሲያነሳ የምድጃው በር ይዘጋና እሳት ይለኮሳል። ኦቢ በእሳት እየተቃጠለ እዚያው ይሞታል። በዚህ ጊዜ ዜቪየር አንድ ምስጢር የሆነ ነገር ይደርስበታል። እያንዳንዱ ሰው አንገት ጀርባ ላይ የተጻፈ ቁጥር አለ። እነዚህን ቁጥሮች ሰብስበው አንድ የካዝና ኮድ መክፈት ይችላሉ። ይህ ካዝና ከተከፈተ ውስጡ መድኃኒት አለው። ዜቪየር የራሱን አንገት ጀርባ ማየት ስለማይችል ቁጥሩን ለማግኘት ሲል የራሱን አንገት ጀርባ በቢላዋ ይቆርጠዋል። ይሄ ሰውዬ ለማሸነፍ ሲል ማንኛውንም ነገር ከማድረግ አይመለስም። በዚህ ጊዜ ቁጥሩን ለማየት ማይክልን ዙር እያለ ስለት ይዞ ሲጠጋው ማይክልም ምንም በማያውቀው ነገር ይድብድብ ይጀምራሉ። ማይክል ዜቪየርን ከጣለው በኋላ እየተመለሰ ባለበት ሰዓት ከኋላው ይመታውና ይገድለዋል። ዜቪየርም እንዳሰበው ቁጥሩን ያያል። ሶስተኛውና በጣም የሚያስጠላው ወጥመድ የመርፌ ጉድጓድ ነው። አንድ ቁልፍ በሺዎች በሚቆጠሩ ያገለገሉና ደም በነካቸው መርፌዎች ውስጥ ተደብቋል። ወጥመዱ የተዘጋጀው ለዜቪየር ነበር። ነገር ግን ዜቪየር በጉልበቱ ተጠቅሞ አማንዳን ወደ መርፌው ጉድጓድ ውስጥ ይወረውራታል። አማንዳ በህመም እየጮኸች መርፌዎቹን እያፈሰች ቁልፉን ትፈልጋለች። ቁልፉንም ታገኘዋለች። ነገር ግን ሰዓቱ በማለቁ በሩ ይዘጋባቸዋል። በሌላ ክፍል ደግሞ አዲሰን የተባለችው ሴት አንድ መከላከያ ወይም አንቲዶት በብርጭቆ ሳጥን ውስጥ ታያለች። እጇን አስገብታ መከላከያውን ትይዛለች። ነገር ግን እጇን ስታወጣ የሳጥኑ ቀዳዳዎች በምላጭ የተሰሩ ስለነበሩ እጆቿን ይቆርጧታል።
ሌላኛውንም እጇን ስታስገባ ትያዛለች። ደሟ ፈሶ እዛው ትሞታለች። ሁሉም ተስፋ እየቆረጡ ነው። ላውራ ደግሞ ክፍል ውስጥ ባለው መርዛማ ጋዝ ምክንያት ሕይወቱ ያልፋል። አሁን በሕይወት ያሉት ዳንኤልና አማንዳ ዜቪየር ብቻ ናቸው። ዜቪየር የተቆለፈውን ካዝና ለመክፈት የሁሉንም ቁጥር አይቶ የአማንዳና የዳንኤል ነበር የቀረው። እነሱንም በስለት እያስፈራራ ባለበት ሰዓት ዳንኤል ራሱን የሳተ በማስመሰል ዜቪየር ሲጠጋው ድንገት ተነስቶ በብረት መጋዝ አንገቱን ቆርጦ ይገለዋል። የዳንኤል አባትም እስካሁን ድረስ ፖሊስ ጣቢያ ውስጥ ኤሪክ ልጁን በስክሪኑ ላይ እያየ በጭንቀት አብዷል። ጆን ክሬመር ትዕግስት ይኖርህ ከእኔ ጋር አውራ እያለው ነው። ነገር ግን ኤሪክ ትዕግስቱን ያጣል። ጆንን ክፉኛ ይደበድበውና በሽጉጥ አስፈራርተው ወደ ቤቱ ውሰደኝ ይለዋል። ጆንም በፈገግታ ተስማምቶ አብረው ይሄዳሉ። በተመሳሳይ ሰዓት የፖሊስ ቡድኑ የቪዲዮውን የሲግናል መነሻ አግኝተውት ቤቱን ሰብሮ ይገባሉ። ነገር ግን ቤቱ ባዶ ነው፣ ማንም የለም። ለካ ኤሪክ እና ፖሊሶቹ በኮምፒውተር ስክሪን ሲያዩት የነበረው ቪዲዮ ቀጥታ ስርጭት አልነበረም። ጨዋታው የተካሄደው ከቀናት በፊት ነበር። ታዲያ ዳንኤል የት ነው? ጆን ለኤሪክ እዚሁ ተቀምጠህ ከጠበቅ ልጅህን ታገኘዋለህ ያለው እውነት ነበር። የቪዲዮ ሰዓት ሲያልቅ እዚያው ፖሊስ ጣቢያው ውስጥ ጆን አጠገብ የነበረው ካዝና ይከፈታል። በውስጡም ዳንኤል በሰላም ተኝቶ እናገኘዋለን። ኤሪክ ግን ትዕግስት አጥቶ ጆንን ይዞ ወደ ቤቱ ሄዷል። ኤሪክ ቤቱ ውስጥ ገብቶ ልጁን ሲፈልግ በመጀመሪያው ትዕይንት ወደ ነበረው ታዋቂው የመታጠቢያ ቤት ውስጥ ይገባል። ድንገት የአሳማ ጭንብል ያደረገ ሰው መጥቶ ኤሪክን በመርፌ ወግቶ ያደነዝዘዋል። ኤሪክ ሲነቃ እግሩ በሰንሰለት ታስሯል። ከፊቱ አማንዳ ቆማለች። አማንዳ የጂግሶ ሰለባ ሳትሆን ተማሪውና ተባባሪው ናት። እሷ ነበረች ጨዋታውን ከውስጡና ስትመራ የነበረችው። አማንዳ ለኤሪክ ጨዋታው አለቀ፣ ጌም ኦቨር ብላው በሩን ትዘጋበታለች። ኤሪክን በጨለማ ውስጥ እየጮኸ ጥላው ትሄዳለች።